የተናደድከው ነገር አለ እንረዳሃለን። እሺ በቃ ይናገርና የምትፈልገው በእናውጣ ያላ የተናደድከው ነገር አለ ያላ ጎን እቀጥለዋለሁ። እናንተ ተሳደቡ፣ እኛ እናሰልማለን። ሰዎች እዚህ ሲሰልሙ በጣም ተናደው ነው የገባው። አሁን እናሰልማለን። እናንተ ስደቡ፣ እኛ እናሰልማለን። ለዘላ ስሙት፣ ይሄን ቃል ሁሌ ይሄን ቃል ስሙት። ትላንትና ስንት ሰው እንደሰለመ ልንገርህ፣ 5 ሰው ሰልሟል። አሁን ለታ 7 ሰው በየቀኑ እዚህ እየመጣችሁ ታያላችሁ አይደለ? መምህሮቻቸውም ይሄን እየቀዱ ተናዳችኋል፣ ጨስ ብላችኋል። እንዴ ለምን እናንተ ለምን አትመረምሩም? ኢየሱስ መጽሐፍ ቅዱስ ላይ ፈትሹል ኩቱብ ይላል፣ መጽሐፍን መርምሩ ይላል። መጽሐፍን መርምሩ። ለምንድን ነው የማትመረምሩት? ከጥላቻ ለምን አትወጡ? ነቢይ ሙሐመድ እንደዚህ ሚስት አግብቶ ከዚያስ ምን ይሁን? ይሄ ነው የነብይነት ሚዛን፣ ይሄ ነው የነብይነት መለኪያ። በዚህ ሚዛን ከሄድን እንዳለ ነብያቶች ሁሉ መጽሐፍ ቅዱስ ላይ ይወድቃሉ። ገብቶሃል አይደል? ለምን ትሰራለህ? ድራማ አትስራ። ሚውት እያደረክ እስካሁን ሚውት አድርገኛል ማለት ነው። አይታል ብዙ ነጥብ ነው ያወራሁት፣ ግን ሚውት እያደረክ ነው። ስንት ነጥብ አወራ? ድራማ አትስራ። አቅም ዋለኝ የምትል ከሆነ ወጥተህ መነጋገር ነው። አቅም ያላቸው ሰዎች አሉ አይደለ? እኛ የከተማ ልጆች ነን፣ ከሙስሊም ወንድሞች ጋር አብረን ያደግን ፍቅርና የምናውቅ ሰዎች ነን። አንተ ስትሳደብ የእስራኤል ጎረምሳ ብለህ ስትሳደብ አንድ የዛተብህ ክርስቲያን አለ? አንድ እፎይን እንገለዋለን እንላጨዋለን ምን የሚል አንድ ቪዲዮ አንተ አለ? እኔ ፈለግከውን እቀጣለሁ። አንድ ቪዲዮ ታሳየኛለህ? ክርስቲያን አንተ ላይ ዝቶ ያሳየ ቪዲዮ የሁላ እየተሳደብክ ራስ ከሌላም ጨምሮ ካለ ጨምርና ከሌለ ወረድ በራስህ ሲል እንዳታወርድ ካለ ጨምር። ሌላም ትናገረው ኬቢ በደንብ ስደበው እና ይውጣልህ። በደንብ ስደበው ይውጣልህ። እሺ ያው እንዴት ነው ያስፈልት ጨምር ያለ ውስጥና ያለው እንዴት ሁሉ ተንፍስ። ሌሎችም እናንተ እየመጡ የተናፈሱ ችግር የለውም። يلا بل قول كل ما عندك طلع ما في بطنك يلا አልወጣለትም፣ ይቀረዋል። ስደበው እንዴት ነው ያንሳለት? ሰላ ገና ነው። እሺ አየህ አንስቻለሁ። ቀጥል ኬቢ። ብዙ ነጥብ አስጣላ። አሁን ብዙ ቤት አድርገው ከርቶኮ ማለት ነው። አንተ ነው ይዛቱ በቪዲዮ ካለ እኔ ፈለግከው ልቀጣል። አንተ የምትፈልገው ነው የምችለውን አቅም ምን ያደርግልኛል? እኔ ሰው ዛቻ እንዲ እኔ ለሰው ምኖር አይደለሁም። ምን ያለማ ያለ ሰው አንድ ጊዜ ድራማ አትስራ። እስቲ አሁን ሁለቱንም ሻሃዳ ሲያስካቸውን ሴቶች በቃ ተናደህ ነው። አሁን ሻሃዳ ሲያስካቸውን ቪዲዮ ገብታችሁ ውስቲ እናመሰግናለን። አሁን አወጣው አያችሁ አይደለ? ወላሂ በዚህ ተናዶ ነው ስላችሁ ነበር አይደለ? ሰዎች ስለሰለሙ ማለት ነው። ልክ እንዳንተ ተደብቀው ይንጨረጨራሉ አስተማሪዎቻችሁ፣ እናውቃለን። ይገርመኛል። እነዚህ ልጆች ጠየቁች። ስትጠይቅ እየሰማ ስለ ኢየሱስ ክርስቶስ እንዴት ከራሱ ማድረግ የማይችልና ከእንዴት አምላክ አድርግ ይቀበላለሁኝ ብላ እንዲህ አይነት አይምሮ ያላቸው ልጆች ናቸው። እኔ ከራሴ አንዳች ላደርግ አይቻለኝም ካለ እንዴት ነው አምላክ ሊሆን የሚችለው? አካል ትክክለኛ የሆነ አይምሮ አምላክ ከተባለ ወላሁ ዐላ ኩሊ ሸይኢን ቀዲር ይላል። አምላክ አላህ ሲናገር እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። ኢነላህ የፍዐሉ ማ ዩሪድ፣ እኔ አሻኝን እሰራለሁኝ ይላል። ኢየሱስ ክርስቶስ የአምላኩን አምላኬ የሻውን ብቻ ነው የማደርገው ይላል። እኔ ከራሴ አንዳች ላደርግ አይቻለኝም የሚልና እኔ ሁሉን ነገር ማድረግ እችላለሁ። ይሄ በጣም የሰማይና ምድር ነው። የአምላክ ባህሪ ሁሉን ማድረግ የሚችል ነው። እንዴት ነው ከራሱ ማድረግ የማይችልን አካል አምላክ አድርጌ የምቀበለው አለች። ይሄ ነው መጽሐፉን ሲያነቡ ጊዜ ወደ እስልምና ይመራቸዋል። ራሱ ይመራቸዋል። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። እንዴት ነው አንድ አምላክ ከተባለ በእውቀት እኩል ከሆኑ በእውቀት እኩል ናቸው ትላላቸው አይደለ? አብ ወልድ መንፈስ ቅዱስ አንዱ ከሌላው እውቀትን እየሰማ ሳይሰማ መናገር አይችልም ነበር እንዴ? እንደሰማሁ አለ። በቃ የምሰማው የምነግራችሁ ቃል የኔ ሳይሆን የሰጠኝ አባቴ ነው አለ። خلاص እውቀትን እየተሰጠ እየተቀበለ የሚያስተምር አምላክ አለ እንደዚህ ዓለም ላይ የለም። በእውቀት እኩል ናቸው ካላችሁ እውቀት መለኮታዊ ባህሪ ነው፣ ስጋዊ አይደለም። ያንን ከአብ መቀበል አይጠበቅበትም፣ ራሱ ያስተላልፍ ነበር። ጭራሽ እሱ ብቻ ሳይሆን መንፈስ ቅዱስ ራሱ ሰምቶ ነው የሚናገረው። ቦታች አለ አይደለ? ከኔ በኋላ የሚመጣው መንፈስ የሚሰማውን እንጂ ከራሱ አንዳች አይነግራችሁም ማለት ያሰላም። ራሱ መንፈስ ቅዱስም ውሃ በላው። ሰምቶ ካልሆነ የማይናገር ከሆነ የአምላክ አይደለም፣ የአምላክነት ባህሪ የለውም። አንዱ ከሌላው እውቀትን ሊጠብቅ አይገባም። እሺ ስጋዊ ባህሪ በሚለው እንተውላችሁ፣ ይበላል፣ ይጠጣል፣ ይተኛል ምናምን ስጋዊ ባህሪ። እውቀት ግን ስጋዊ ባህሪ አይደለም።
ገብቷችኋል አይደለ? መንፈስ ቅዱስም እውቀት ተቀብለው ወልድም እውቀት ተቀብለው መቼ ነው ከራሳቸው የሚናገሩት? ወፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁትን እውነት ልነግራቸው የመጣሁ ሰው ነኝ። ሰምቶ የሚናገር አምላክ የለም እዚህ ዓለም ላይ ከአንዱ ከሌላ የሚጠብቅ አይደለም። ይሄን ነገር ተገንዝባ ተረርታ